ከባሌ ወንድም ጋር ሴክስ አደረግን ጉድ ኦኤምጂ እክር መስብል ጉድ ልንገራችሁ ጋይስ ወይ መድኃኒዓለም አባቴ እባክሽ ጨንቆኛል ባለትዳር ነኝ ባለቤቴ ትንሽ ራቅ ያለ ቦታ ነው የሚሰራው በሳምንት አንዴ ይመጣል በጣም ደስ የሚል ትዳር ያለን ሰዎች ነን በጣም ይወደኛል እወደዋለሁ ግን በእናትሽ ከወንድምየው ጋር ተገባብዘን ጠጥተን ነበር ሰክረን ገባን ቤቱ እኔ ከምኖርበት ራቅ ስለሚል በቃ እኔው ጋር እደር መሽቷል ብዬ እኔ ጋር ገብቶ አደረ ወትሮም ስለሚያድር አልጠረጠርኩ እንደ በፊቱ ያድራል ብዬ አምኜ ነበር ቤቴ ያደረው ምክንያቱም ከመሸበት ምናምን በፊትም ያድራል እንደዛ ነው ያሰብኩት ነገር ግን እሱ ሴክስ አደረገ እኔ ሰክሬ ቤቴ ስገባ ደግሞ ይበልጥ ደከምኩ ይሄ ሁሉ ሲሆን አላቅም ነበር ጧት ለምን አደረክ ስለው ይቅር በይኝ እናቴ ሰክሬ ስካሩ ልቤን አውሮታል ወንድሜ እንዳይሰማ ይሄን ውርደት ለወንድሜ ከተናገርሽ ራሴን አጠፋለሁ ወይም አገር ደቅቄ ጠፋለሁ አለኝ ሳስበው በፊት ፍላጎት እንዳለው ይሄን አጋጣሚ እንደተጠቀመ ነው የሚመስለኝ ምን ልሁን በጣም ከብዶኛል አይምሮዬ በጭንቀት ሊፈነዳ ነው ለሱ ምንም አልመሰለውም የጸጸተው አይመስልም እኔ ግን ልቤ ታመመ ምን ትመክሪኛለሽ ሚስጥሩን ለልጆቼ ስል ውርደቴን ደብቄ ልኑር ወይስ ምን በፈጠረሽ ባክሽ እህቴ ወይ ስምንተኛው ሺ ወንድም በወንድሙ ላይ ይነሳል ይላል እኔ I'm sorry to say this የኔ ቆንጆ I'm really sorry to say this ይሄን ስለ ለማለቴ በጣም ይቅርታ እንድታርግልኝ እጄን ያዢ ብለሽ ከመጣሽ ድረስ እጅሽን መያዝ ግዴታችን ነው አሁንም በርቺ አንድ ነገር ሆኗል ከሆነ በኋላ ምንም የፈሰሰው አይታፈስም ግን የኔ ቆንጆ በጣም ሰክረሽ ስለነበር ደክሞሽ እንዲ እያልሽ እንዲ አይንሽን ጨፍን እንዲ የብልጥጤ እንዲ እያየሽ ከሰጠሽ በኋላ አንጀትሽን ራስ አድርገሽ የሚመጣ ይምጣ የፈለገ ይምጣ እንካ ሞቴ ብለሽ ከሰጠሽ በኋላ ጧት ለምን አደረክ ሰክረሽ ስለነበር እሱም ልቡ ታውሯል አንቺም አላወቅሽ ምን ነው መጠጠረን እንዴ አልገባኝም ምንድነው ምን ማለት ነው እንዴ እንትን የጠጣሽ መርዝ ነው የጠጣሽው ሞተሽ ነበር ለጊዜው ፓስአው ታገሽ ሞተሽ ነበር not only alcohol አይደለም it can be drug ያን ያልራስሽ ላይ አስተሽም የኔ ቆንጆ እኔ ራሴን አጠጥቶኛ አስክሮኝ ራሴን ስቻ ያደረጉኝ ምናምን የሚሉ ሴቶች እንዴ ነው የሚያስቁኝ እንዴት አታቂም ነበር ነፍስሽን እኔ ለዞም ልጆች እናት ብዙ ያየሽ This I know this video is going to come straight up to you my girl I know that እውነት ልሻለው ፈልገሽ ወደሽ ፈቅደሽ እንካበ ሞቴ ብለሽ እንዴ እያየሽ ተሰጠሽው አሁን ጥፋትሽን ኮንፌስ አርገሽ ሄደሽ ለንስሐ አባትሽ እግራቸው ላይ ወድቀሽ በመታኛው ሃይማኖት ሄደሽ ይቅርታ ጠይቀሽ ንስሐ ግቢ just confession is the best thing ባልሽ ሰማው አልሰማው ይሄ አይጠቅመውም ይጎዳዋል እንጂ ማለት ነው እሱ ካልተናገረ አንቺ አትናገሪ ይሄ እኮ የሁለታችሁ ሚስጥር ሆኖ መቅረት ይችላል ስለዚህ ግን የልጆች ሻጎት ግን እሱም ባለጌ ነው ባገኘው ቀዳዳ እንደዚህ ዳይቭ ቢገባ ባለጌ እሱ ቅጣቱን እግዚአብሔር ይሰጣዋል እሱ አንቺ ጥሩ ሰው ከሆንሽ ሂጂ ንስሐ ግቢ እሱም ንስሐ እንዲገባ አድርጊው ለባልሽ ይሄ ነገር ይወዳዋል የእውነቴን ነው የምነግርሽ አሁን ባልሽን ይዘሽ ጥለሽው ጥፊ እሱንም እንደዚህ አድርጊበት ምናምን የሚል ምክር ልሰጥሽ አልችልም already it's a very bad thing ግን በስካር ምናምን ሳለቅ እንዴ ብለሽ አንተ አይነሽን ገልጠሽ አንተ አይነሽን ጨፍነሽ እንካ ውሰድ ብለሽ ሰተሻል አሁን ሜት ልግባ የሚባል ነገር የመጀመሪያ ፈቅደሽ ወደሽ ነው የሰጠሽው ተኝተሽ እውነት ደክሞሽ ከሳለጣሽ passed out yeah you died at the moment የሚባል ነገር የለም anywho confusing ነው እና ጋይስ እዚህ ጋር መጣችሁ ዱብ እያላችሁ ይሄንን ኮሜንት ምጽፉት ሁላችሁም ዱብ እያላችሁ ሬጌ ዱብ እያላችሁ ሰብሰብ በሩላት እና የኔ ቆንጆ አይዞሽ እንዳይከፋሽ already እንደዚህ ዋውን ቸምቧ አርጋሽ ስለደፋሽው ስለዚህ አንሁ አይታፈስም እና መጀመሪያ ፍላጎት ነበር ከዛኛው ከወንድሙ ጋር ገርልፍሬንድ በነበርሽበት ወቅትም ይከጅልሽ ነበር አንቺም ተካጅዋለሽ የኔ ቆንጆ you really needed this time አንቺም ብትሆኝ ያኔ የሚፈልግ አንቺ ምቺ እንዳይቃና ሰከንድ ነበር የምትጠብቂው ማቀሪጥ አርግሽ ምን ይደረግ ማቀሪጥ እንዴ ወደሽና ፈቅረሽ ከገፈተርሽ በኋላ አስገድዶ ደፈረሽ ወለት anyways ጥፋት በጣም ጥፋት ከጥፋት ቅሌት ሞት አንቺም ቢሆን እሱ ወንድሙም አንቺም ካዲዎች ናችሁ ክዳችሁታል ግን አሁን ማድረግ የምትችው አንድና አንድ ነገር እጅሽን መያዝ እስካለብን ድረስ ነው ምን ይዘሽ ማድረግ የምትችው ሄደሽ በሃይማኖትሽ ጸልየሽ ለምታሚው የንስሐ አባት ሊሆን ይችላል ብቻ ለምታሚው የሃይማኖት አባት ተደፍተሽ ሚስጥርሽን አወያይ ይቅርታ ብለሽ ስግደትሽንም የሚታዘዝብሽን ነገር ተወጪ ከዛ በኋላ ባልሽን እንደ ወትሮ አገልጊ
ከዚህ በኋላ ይሄ ብልግናሽን በሰከረ ደግሞ አሁን ደግሞ በጦዘ እንዳትመጭብን። ጦዤ ነበር ሰጠሁት እንዳትዪ እናቴ አደራ። ወይ መድኃኒዓለም